አስፈላጊ የሆነ ስለመጣው ፋይዳ መታወቂያ ሊያውቃቸው የሚገቡ 8 ጉዳዮች። የሕዝብ ተወካዮች ምክር ቤት መጋቢት 21 ቀን 2015 ዓ.ም የኢትዮጵያ ዲጂታል መታወቂያ ረቂቅ አዋጅን አጽድቆ ኢትዮጵያ ዲጂታል መታወቂያን ከሚጠቀሙ ሀገራት መካከል እንድትካተት በር ከፍቷል። ፋይዳ የሚል ስያሜ የተሰጠው ይህ የዲጂታል መታወቂያ አንድን ሰው በልዩ ሁኔታ መለየት የሚያስችል ነው ተብሎለታል። መታወቂያው በሙከራ ደረጃ ሲተገበር ቆይቶ የአዋጁ መውጣት ተከትሎ በይፋ ተግባራዊ መሆን ጀምሯል። በአሁኑ ወቅት በኢትዮጵያ ውስጥ በርካታ ተቋማት ለሚሰጡት አገልግሎት የፋይዳ ዲጂታል መታወቂያም በአስገዳጅ ጥቅም ላይ እንዲውል በመጠየቅ ላይ ይገኛል። ከፋይዳ መታወቂያ ጋር የተያዙ ሊያውቋቸው ለሚገቡ 8 ወሳኝ ጥያቄዎች ምላሽ እንሆ። ፋይዳ መታወቂያ ምንድን ነው? የፋይዳ ቁጥር የሚባለው የዲጂታል መታወቂያ ሲሆን ቴክኖሎጂን በመጠቀም የሰዎችን የተመጠነ ግላዊ መረጃዎችን የባዮሜትሪክና ዲሞግራፊክ በመሰብሰብ አንድ ሰው አንድ ነው በሚል መርህ እያንዳንዱ ዜጋ በልዩ ሁኔታ መለየት የሚያስችል ስርዓት መሆኑን የብሔራዊ መታወቂያ ፕሮግራም ያስረዳል። በውስጡም መሰረታዊ የግል መረጃ የሚባሉትን ስም፣ ጾታ፣ የትውልድ ቀንና የመኖሪያ አድራሻን ይይዛል። በተጨማሪም ለኮሚኒኬሽንና ለማረጋገጫ የሚያገለግሉ ኢሜይልና ስልክ ቁጥርን አካቷል። ዋናው መረጃ ደግሞ በባዮሜትሪክ ነው። ይህም የሁለት የአይን የአስሩም የእጅ ጣቶችና የፊት አሻራን ይይዛል። እነዚህ መረጃዎች ከተሰበሰቡ በኋላ ተጨምቀው ወደ 12 አሃዝ ልዩ ቁጥርና ወደ 16 አሃዝ ተለዋጭ ቁጥር ተቀይሮ ለተመዝጋቢው ይሰጣል። አንድ ሰው ተመዝግቦ ቁጥር ደረሰው ማለት ዲጂታል መታወቂያ አለው ማለት ነው ሲሉ የፋይዳ ብሔራዊ መታወቂያ ዋና አስተባባሪ አቶ ዮዳሄ አርአያ ስላሴ ተናግረዋል። የዲጂታል መታወቂያ የማግኘት መብት ማንኛውም ዲጂታል መታወቂያ ለማግኘት መሰረታዊ የግል መረጃን በመስጠት የተመዘገበ ነዋሪ የዲጂታል መታወቂያን የማግኘት መብት አለው ይላል አዋጁ። በአካል ጉዳት ወይም በሌላ ከአቅም በላይ በሆነ ምክንያት ተመዝጋቢው መረጃዎችን መስጠት አለመቻሉ ከተረጋገጠ በፎቶግራፍ ብቻ በመመዝገብ ዲጂታል መታወቂያ ሊሰጠው ይችላል። በዲጂታል መታወቂያ ስርዓት የሚመዘገቡና በዲጂታል መታወቂያ ማስረጃ ላይ የሚገለጹ የግል መረጃዎች በፌዴራል መንግስት የሥራ ቋንቋ ምዝገባ በሚካሄድበት ክልል የሥራ ቋንቋና በእንግሊዝኛ ያሰፍራሉ። በዲጂታል መታወቂያ ስርዓት የሚመዘገብም ሆነ በዲጂታል መታወቂያ ማስረጃ ላይ የሚወጣ መረጃ ተቋሙ በሚያወጣው መመሪያ መሰረት በተጨማሪ የሀገር ውስጥ ቋንቋ ሊመዘገብ ይችላል። በአዋጁ አንቀጽ 16 ንዑስ አንቀጽ 1 የፋይዳ ዲጂታል መታወቂያ የአንድን ሰው ማንነት ለማረጋገጥ እንደ ህጋዊና በቂ ማስረጃ ተደርጎ ሊወሰድ እንደሚገባ ተደንግጓል። ፋይዳ መታወቂያ በዕድሜም ሆነ በዜግነትም ገደብ ያልተደረገበት በመሆኑ በየትኛውም ዕድሜ የሚገኙ ህፃናትና በህጋዊ መንገድ በኢትዮጵያ የሚኖሩ የውጭ ሀገር ዜጎችም መመዝገብ ይችላሉ። በአዲስ አበባ ከሲቪል ምዝገባ ጋር በትምህርት ቤቶች መመዝገብ መጀመሩን የተናገሩት አቶ ዮዳሄ ልጆች የልደት ሰርቲፊኬት ሲወስዱ በተመሳሳይ ጊዜ የፋይዳ ቁጥር መውሰድ እንደሚችሉም ገልጸዋል። ከ5 ዓመት በታች ለሆናቸው ወላጅ ምስክር ሆኖ ፋይዳ ቁጥር እንዲያወጡላቸው ይደረጋል። ልጆች ከ5 ዓመት በላይ ከሆኑ የባዮሜትሪክ መረጃ አስገዳጅ ስለሚሆን አሻራቸውን ሰጥተው የፋይዳ ቁጥር ማግኘት ይችላሉ። ከ18 ዓመት በላይ ሲሆኑ ደግሞ ራሱን ችሎ እንዲያወጣ ይደረጋል። ፋይዳ ከሌሎች መታወቂያዎች በምን ይለያል? ፋይዳ መታወቂያ በዋነኝነት ከሌሎች መታወቂያዎች የሚለየው በብሔራዊ ደረጃ ወጥነት ያለው በመሆኑ ነው። የምዝገባውና የቁጥር አሰጣጡ ወጥ በሆነ መልኩ በአገር አቀፍ ደረጃ የሚሰጥ ይሆናል። ፋይዳ የሚለይበት ሌላኛው መንገድ ደግሞ ካርድ አለመሆኑ ነው። የፋይዳ ቁጥር ያለው ሰው መታወቂያ ያለው ማለት ነው። ይህንን በመጠቀም ከሌሎች ተቋማት ጋር የሚያስተሳሰር የመለያ ስርዓት ያለው ነው። ፋይዳ መታወቂያ የቀበሌ መታወቂያን ይተካል። የቀበሌ መታወቂያ የአንድ ቀበሌ ነዋሪዎች የሚለዩበት ነው። የፋይዳ መታወቂያ ደግሞ ከኢትዮጵያውያን በተጨማሪ ስደተኞች ጭምር ኢትዮጵያ ውስጥ እስካሉ ድረስ መውሰድ የሚችሉት መታወቂያ ነው። የቀበሌ መታወቂያ የነዋሪዎችን አድራሻ በማረጋገጥ ለነዋሪዎች አገልግሎት የሚሰጥ ነው። በአሜሪካ የአንድ ግዛት ነዋሪ የነዋሪነት መታወቂያ ወይንም የመንጃ ፈቃድ አለው። ከዚህ በተጨማሪ ሶሻል ሴኩሪቲ ቁጥር ይኖረዋል። ሶሻል ሴኩሪቲ ቁጥሩ በፌዴራል ደረጃ የሚያገለግል ሲሆን በየግዛቱ ደግሞ የመኖሪያ መታወቂያ ይሰጣል ሲሉ አቶ ዮዳሄ ያስረዳሉ። አገልግሎታቸውም የተለያየ በመሆኑ የቀበሌ መታወቂያን መተካት አለመተካት አጀንዳ መሆን የለበትም ብለዋል። አንድን የቀበሌ አገልግሎት ለማግኘት የቀበሌው መታወቂያ አስገዳጅ የሚሆንበት ጊዜ አለ። በዚህ ወቅት ፋይዳ መታወቂያ አገልግሎት አይሰጥም። ለምሳሌ ውልና ማስረጃ ሲኬድ ፋይዳ መለያ ይጠየቃል። ለአንዳንድ አገልግሎቶች ደግሞ ግዴታ የነዋሪነት መታወቂያ ከፋይዳ በተጨማሪ ሊጠየቅ ይችላል ብለዋል። ነገር ግን አስተባባሪው እንደሚሉት ወደፊት ሁለቱን ለማስተሳሰር የተሰራ በመሆኑ ስራው ሲጠናቀቅ እርስ በርስ ስለሚናበቡ አንዳቸውን በተናጠል መጠየቁን እንደሚቀር አመልክተዋል። የቀበሌ መታወቂያ ከያዝኩ በቀላሉ እስተናግዳለሁ፣ ፋይዳ ቁጥሬን ከያዝኩ በፋይዳ ቁጥሬ እስተናግዳለሁ፣
በዚህ ጊዜ አንዱ ሌላውን መተካት የሚለው ጉዳይ ይቀራል። ዜጎች ይህንን የሚያነሱት ሁለቱንም ስለሚጠይቁ ለምንድነው ሁለት ነገር የምትጠይቁን ስለሚሉ ነው። ይህ ደግሞ ወደፊት የሲስተሞቹ መናበብ ይመልሰዋል ማለት ነው ሲሉ አብራርተዋል። ፋይዳ መታወቂያን አለመውሰድ ይቻላል? የዲጂታል መታወቂያ አዋጅ ሁሉም ሰው ፋይዳ ማውጣትን አስገዳጅ አያደርግም። አገልግሎት ሰጪ ተቋማት ግን ለሚሰጡት አገልግሎት የፋይዳ መታወቂያ እንዲቀርብ ማስገደድ ይችላሉ። እንደ አቶ ይዳሄ ከሆነ ፋይዳ በግዴታ ካልያዝክ መኖር አትችልም አይደለም። አንዳንድ መሰረታዊ ለሚባሉ አገልግሎቶች ግን መንግስት ለዜጋው ደህንነት፣ ለኢኮኖሚው መሳለጥ፣ ለዲጂታል ኢኮኖሚው ግንባታና ለሌሎችም ጉዳዮች ዲጂታል መታወቂያ ይጠቅማል ላላቸው ጉዳዮች አስገዳጅ ማድረግ ግን በአዋጁ መብት ይሰጣል። ስለዚህም የተለያዩ አገልግሎቶች ከዚህ መታወቂያ ጋር እየተሳሰሩ የሚሄዱ በመሆናቸው እነዚህን አገልግሎቶች ለማግኘት የሚሻ ሰው ለመታወቂያው የተመዘገበና ቁጥር ያለው መሆን ይኖርበታል። በመሆኑም በቀጥታ የፋይዳ መታወቂያ መያዝ የግድ ነው በሚል አስገዳጅ ሁኔታ ባይኖርም መሰረታዊ አገልግሎቶች ቀስ በቀስ ይህን መታወቂያ ወደ መጠየቅ እያመሩ በመሆናቸው አስፈላጊነቱ የማያጠያይቅ ሊሆን ይችላል። ከፋይዳ መታወቂያ ተጠቃሚነት መታገድ ይኖራልን? ለፋይዳ የተመዘገበን ሰው የሚታገድበት ወይንም የሚሰረዝበት አሰራር የለም። ሊደረግ የሚችለው መቆለፍ ወይንም ሎክ ማድረግ ብቻ ነው። ይህ ማለት የግለሰቡ የባዮሜትሪክ መረጃ ሳይዘረዝ ተቆልፎበት እንዲቀመጥ ማድረግ ማለት ነው። ይህ ሂደት መረጃዎችን የሚያጠፋ አይደለም። በተመዝጋቢው ፍላጎት ወይም በፍርድ ቤት ትዕዛዝ የዲጂታል መታወቂያ ልዩ ቁጥር ሊቆለፍ ወይም ከሥራ ውጪ እንዲሆን ሊደረግ ይችላል። ለምሳሌ አንድ ሰው ከሀገር ቢወጣና መታወቂያውን መጠቀም አልፈልግም ቢል መረጃው እንዲቆለፍበት ይደረጋል። ወይንም አንድ ሰው በመረጃ ስህተት በግለሰቡ ወይንም ደግሞ የግለሰቡ ባልሆነ ምክንያት የፋይዳ ቁጥር ካገኘ ተቆልፎበት እንዲቀመጥ የሚደረግ ይሆናል። አንድ ሰው ከሞተ በኋላ ቁጥሩ ለሌላ ሰው አይሰጥም። የተመዝጋቢ ሞት ከተረጋገጠ ተቋሙ ልዩ ቁጥሩ ሳይቀየር እንደጸና እንዲቆይና ለማረጋገጥ አገልግሎት ስራ ላይ እንዲውል እንደሚደረግ በአዋጁ ላይ ተቀምጧል። የግላዊ መረጃዎች ጥበቃ ምን ያህል አስተማማኝ ነው? ማንኛውም ተመዝጋቢ ፈቃዱን በግልጽ ሳይሰጥ በዲጂታል መታወቂያ ስርዓት የተመዘገቡ የግል መረጃዎችን መውሰድ፣ ማሰራጨት፣ ማተም፣ መጠቀም፣ መረጃዎችን መስጠት ወይም ቅጂውን ለሶስተኛ ወገን ወይም አካላት መስጠት ወይም ይፋ ማድረግ የተከለከለ መሆኑን አዋጁ ደንግጓል። አቶ ይዳሄ እንደሚሉት የአንድ ሰው አሻራ በፋይዳ መታወቂያ የመረጃ ቋት ውስጥ ስለገባ ባለቤትነቱን አጣ ወይም መስሪያ ቤቱም መረጃውን እንደልቡ ያደርገዋል አለመሆኑንና በዲጂታል መታወቂያ ስርዓት የተሰበሰበ ማንኛውም የተመዝጋቢ ግላዊ መረጃ ባለቤት ተመዝጋቢው ነው። የግል መረጃ እንዲሰጥ የሚፈቀደው የፍርድ ቤት ትዕዛዝ ብቻ ከመጣ ነው። ስለሆነም ለሶስተኛ ወገን ለግለሰቡም ሆነ ለመንግስት መረጃው ያለ ግለሰቡ ፍቃድ አይተላለፍም። ስለዚህም መረጃዎች በሕግ ጥበቃ የሚደረግለት ከመሆኑም በተጨማሪ የተቆለፈ ወይንም ኢንክሪፕት የተደረገ መሆኑን ማስተማመኛ የሚሰጡት ኃላፊው የተቋሙ መረጃ የሰራተኞች ተቆጣጣሪዎች እንኳን መረጃውን እንዲያገኙ አይደረግም። በዲጂታል መታወቂያ ስርዓት የተሰበሰበ የማንኛውም ተመዝጋቢ ግላዊ መረጃ ያለ ተመዝጋቢው ፍቃድ ለሌላ ሰው መግለጽ፣ ማስተላለፍም ሆነ እንዲለወጥ ማድረግ የተከለከለ መሆኑንም አዋጁ በግልጽ አስቀምጧል። በሕግ ስልጣን ለተሰጠው ወይም በፍርድ ቤት ትዕዛዝ መሰረት የግል መረጃ ሊገለጥ ወይም ሊተላለፍ የሚችል ሲሆን በዚህ ሁኔታ በተገቢ ሁኔታ የተላለፈው መረጃ የሚያገለግለው ወይም ጥቅም ላይ የሚውለው ለተፈለጉ አገልግሎት ብቻ እንደሚሆንም ደንግጓል። ፋይዳን አስገዳጅ ያደረጉ ተቋማት የትኞቹ ናቸው? አገልግሎታቸውን ከፋይዳ መታወቂያ ጋር ያስተሳሰሩ ተቋማት ቁጥር እየጨመረ ይገኛል። ከነዚህ መካከል ኢትዮ ቴሌኮም የሚጠቀስ ሲሆን ሌሎች ከ30 በላይ ተቋማትም ተመሳሳዩን ማድረጋቸውን አቶ ይዳሄ ገልጸዋል። በርካታ ተቋማት አገልግሎታቸውን ከማስተሳሰራቸው በተጨማሪ አገልግሎት ለመስጠት ፋይዳ መታወቂያን አስገዳጅ ሲያደርጉ የገቢዎች ቲን ቁጥርን ለማውጣት የፋይዳ መታወቂያ መያዝ ቅድመ ሁኔታ ሆኗል። የኢትዮጵያ ብሔራዊ ባንክ በአዲስ አበባ ከተማ የባንክ አካውንት ለመክፈት የፋይዳ ዲጂታል መታወቂያ በግዴታ እንዲቀርብ ያደረገ ሲሆን በመላ አገሪቱ የሚገኙ ደንበኞች የትኛውንም የባንክ አገልግሎት ለማግኘት የፋይዳ መታወቂያ እንዲይዙ ይገደዳሉ። ከሰኔ 24 2017 ዓ.ም ጀምሮ ይህ አስገዳጅ አሰራር በአገሪቱ ዋና ዋና ከተሞች ተግባራዊ መደረግ ጀምሯል። ከዛም በቀጠሉት ዓመታት ታህሳስ ወር ደግሞ በመላው ሀገሪቱ የባንክ አካውንት ለመክፈት የፋይዳ ዲጂታል መታወቂያ መያዝ አስፈላጊ መሆኑም ተገልጿል። በዋና ከተማዋ አዲስ አበባ አስተዳደር ስር የሚገኙ በርካታ አገልግሎቶች የፋይዳ ዲጂታል መታወቂያን በአስገዳጅነት እንደ ቅድመ ሁኔታ እያስቀመጡም ይገኛሉ። በተጨማሪም በርካታ የፋይናንስና ቴሌኮም ተቋማት አገልግሎቶች፣ የተለያዩ መንግስት አገልግሎቶች፣ ሰነድ ማስመዝገብና ማረጋገጥ፣ የትራንስፖርትና መጓጓዣና ማህበራዊ አገልግሎቶችን በፋይዳ መታወቂያ አማካኝነት እንዲያገኙም እየተደረገ ነው።